ብዙ ሰዎች የሚያዩት ግራጁዌሽን እንዴት ነው እንጂ ከግራጁዌሽን ወይም ደግሞ ከመመረቅ በፊት ላይክ ሳክሪፋይስ ያደረግከው ነገሮችን ብዙ ሰዎች አዩ ማለት ነው። ላይክ ፎር ኤግዛምፕል ምን አለ መሰለክ ሌሊት ማጥናት አለ። ከዛ ደግሞ ፈተና ሳይደርስ በፊት ስትሬስ ማድረግ አለ። ከዛ ደግሞ ፈተናውን ደግሞ በትክክል እሰራለሁ ሰርቻለሁ አልሰራው የሚል ነገር ስትሬስ አለ። ከዛ ደግሞ ላይክ ስራን ቤትን ቀርተ ወይም ደግሞ ላይክ ይሄ ኢቨንቶችን አለመከታተል በቃ ላይክ you are focusing on the work you know like you have been missed many things በዛ ምክንያት ማለት ነውና ግራጁዌሽን ላይ ማለት ነው ላይክ ከመመረቅ በፊት ላይክ የነበራችሁ ተማሪዎች ላይክ ግሬድ መውደቅ አለ ምንም ነገር ብዙ ነገሮች አሉ ብዙ ወድቀ የምትነሳ ነገር አለ እና so like people like when you see a person who is like graduate እያደረገ ያለው ሰው ካያችሁ ማለት ነው remember this video okay like it is not about just that graduation date you have to think about that the years that they have spent like ስንት አመት ነው ይሄ ዩኒቨርሲቲ ወይም ደግሞ ክላስ whatever you know high school ይሁን ስንት ነው አመት like spent ያደረጉ ብለ በዛ መንገድ ፊል እንድታርጉ ነው መካከለ ማለት ነው በተለይ ደግሞ like ውጪ ምናምን ስትሆን I mean like scholarship international ካውንክ ማለት ነው ያማ ደግሞ ሌላ ጣጣ ነው እሱ ምክንያቱም ምንድነው አንደኛ ትምህርቱ እንደኛ አይደለም like እንደ ኢትዮጵያ ከሆነ አይደለም ውጪ ከሆንክ ማለት ነውና it is difficult it is very stressful እና ደግሞ like ውጪ like ያለው it's very difficult እና ኮንዲሽኑ maybe የምታይ ከሆነና like ይሄን ነገር ደግሞ አልፈ መጨረሻ ላይ graduation እንደ ስትሆን that's very amazing እና ደግሞ የሚገርማችሁ that is what my brother Mr. Mubarak said እዚህ ላይ ፎቶ አስቀርቶ so he done very good job you know so ይሄን ሙሉ አመት like ቱርኪያ ውስጥ ተምሮ አሁን ሊመረቅ ነው ማለት ነው so I just want to say something special to you congratulations